አባቶች ካህናት ሐዘንተኞችን ለማጽናናት በዚህ የተገኛችሁላችሁ በእግዚአብሔር ስም ፍጹም ሰላም እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ቀረባችሁ? እግዚአብሔር ይመስገን። የምህረት የቸርነት የጸጋ ሁሉ ባለቤት አምላካችን አባታችን ቅዱስ እግዚአብሔር ከያለንበት ስፍራ ሰብስቦ አሰባስቦ በዚህ ሰዓት ላይ ከሐዘንተኞች ጎን ቆመን እንድናጽናና ታናሽ ወንድማችንን ደግሞ እንድንሸኝ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። በሙላትም በጉለትም በሐዘንም በደስታም በማጣትም በማግኘትም ማን ይመስገን? ማን ይመስገን? እግዚአብሔር የተመሰገነ ይሁን። አሜን። በህይወታችን ውስጥ የምንወደውን ሰው ልጅን ማጣት፣ እናትን ማጣት፣ ወገንን ማጣት በጣም ከባድ ህመም ነው። ሁሉም ሰው ይረዳዋል። ለዚህ ነው ያለ ቀጠሮ ያለ እቅድ በሚገኘው ሰዓት ተገኝተን ከወገኖቻችን ጎን ቆመን ሁል ጊዜ የምናበረታታውና ቆመን እንድናበረታታ አጽናኝ እንድንሆን ያቆመን መድኃኔዓለም ስሙ የተመሰገነ ይሁን። ቅድም ጸሎተ ፍትሐት ሲጀመር የተነበበልን የዳዊት መዝሙር 22 አለ። ከመዝሙር 22 አንዱ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም የሚል ነው። ሁላችሁም በሞት ጥላ መካከል እንኳን ብሄድ በሉ። አንተ ከኔ ጋር ነህና ክፉን አልፈራም። ቅዱስ ዳዊት ነው ይህንን የተናገረው። ይህንን የተናገረበት ዘመን የጨለማ ዘመን ነው። ጌታ ያልተወለደበት ገና ትንቢት የተነገረበት የጥላ ዘመን ነው። በሞት ጥላ እንኳን ያለው ብሉይ ኪዳን ጥላ ነው፣ ሐዲስ አካል ነው። ብሉይ ኪዳን ትንቢት ነው፣ ሐዲስ ኪዳን ፍጻሜ ነው። አካሉ ክርስቶስ ሳይገለጥ እንኳን በሞት ክርስቶስ ሳይሰቀልልኝ እንኳን በሞት አንተ ከኔ ጋር ነህ ብሎ እምነቱን ገልጿል ቅዱስ ዳዊት ማለት ነው። ዛሬ ደግሞ እኛ በዚህ በሐዲስ ኪዳን ያለን ክርስቲያኖች በተለይም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመንን ለኃጢአታችን ሞቷል፣ ለጽድቃችን ደግሞ ተነስቷል፣ ዳግመኛ ተመልሶ እኔን ለመውሰድ ይመጣል ብለን የተቀበልን ሰዎች ሞቱን በስብሰን የምንቀር አይደለንም። ከሞት በኋላ ትንሣኤ እንዳለ ማመንና መቀበል ያስፈልጋል። አምላካችን እግዚአብሔር ስሙ ይክበር ይመስገን። ከሞት በኋላ ትንሣኤ እንዳለ ይሄ ያረፈ ወንድማችን፣ ይሄ ከኛ የተነጠቀ የተወሰደብን ወንድማችን የሕፃንነት እድሜውን እንኳን ገና ሳይጨርስ የተወሰደ ከእናቱ እቅፍ ወደ እግዚአብሔር እቅፍ ነው የሄደው። ስለዚህ በዚህ ልንጽናና፣ በዚህ ልንበረታ፣ አንዳንድ ጊዜ ሳላስታምመው አንድ ቀን እንኳን ውሃ ሳላቀብለው ከጎኑ ሳልቆም እንኳን ሄደብኝ ብለን እንዳናዝን ደግሞ አስታማችኋል። በጣም ደክማችኋል፣ ብዙ ዋጋ ከፍላችኋል። እግዚአብሔር ዛሬ የወደደውን አድርጓልና አሜን ብሎ በመቀበል መበርታት መጽናናት ያስፈልጋል። ቤተ ክርስቲያን መቼም 3 ጊዜ እንድናለቅስ ታዛለች። ነፍስ ከስጋ ሲለይ ከኖረበት ቤት ሲወጣ እንደገና ደግሞ ወደ መቃብር ሲወርድ ከዛ በኋላ ራስን መጉዳት ብዙ ማማረር አያስፈልግም። እግዚአብሔር የወደደውን አደረገ ብለን እንድንቀበል ያስፈልጋል። እስኪ ሁላችሁም እግዚአብሔር በሉ እስኪ። የወደደውን አደረገ። ማን የወደደውን አደረገ? ስለዚህ ማን ይመስገን? እግዚአብሔር የተመሰገነ ይሁን። የወንድማችን ነፍስ በአብርሃም በይስሐቅ በያዕቆብ እቅፍ ያኖረልን። አሜን። እንደው ስርዓቱን የሚፈጽሙ ሰዎች እስኪመጡ ትንሽ ነገር በል ስላሉኝ ነው። ጨርሻለሁ። ወስባት
ያላችሁ ጠቅላላ በኋላ በኩል አፈሩ እንዲሸፈን እዚህ ጋር ያላችሁ ጠቅላላ ልቀቁት። ይሄንን መንገድ ወደ ኋላ ሆኑልን። አፈሩ እንዲመጣ ልቀቁ። ይሄንን አፈር ያመጡ ልቀቁ። በኋላ በኩል ሁኑ።